ሰላም ፋሚሊ ሁሉ ሰላም ሁሉ መልካም ከኔ ጋር ፈጣሪ ይመስገን አለውኝ። እንዴት ናችሁ እናንተ ደህና ናችሁ ወይ? በጣም ጠፍቻለሁ። ስልኬ ተበላሽቶብኝ ነበረ። ሁለተኛ ደግሞ ሮመዳን ጾም ስለሆነ በጣም ቢዚ ነኝ ነበርኩኝ ውዶች የማርያምን። አሁን ራሱ ይኸው 6 ሰዓት ላይ ነው ይህንን ቪዲዮ ራሱ እየቀረጽኩ ያለሁት እና በጣም ቢዚ ነኝ። በተለይ ሮመዳን ሲገባ አሁን በስማ አትሉም በየሁላችንም ቤት ነውና ያው ቢዚ መሆናችን አይቀርም። ግን ያው እግዚአብሔር እስከፈቀደ ድረስ መበርታት ነው ያለብን። ምንም ማድረግ አንችልም እና ሁላችሁም በርቱልኝ እላችኋለሁ ውዶችዬ። መቼም ሁላችንም ስደት ላይ ነው ያለነው። ያው ስራ ትንሽ ይከብዳል እና በርቱ። መስራት ያስከብራል። ስራ እንዳትርቁ ስሩ። እና እስኪ ዛሬ በዚሁ አጋጣሚ ማለት ነው እኔ በጣም የታዘብኩትን ነገር ልንገራችሁና እስኪ የሆነ ነገር ላካፍላችሁ ውዶቼ። አንዳንድ ጊዜ ማለት ነው እኛ በተለይ እኛ ኢትዮጵያውያን በተለይ በነገራችን ላይ እኛ ለስራ አንታማም አብዛኞቻችን ማለት ነው። ግን አንዳንድ ልጆች አለን በተለይ አብረን ስንሰራ ምናምን ነገር ማለት ነው በጣም የምናስቸግር ልጆች አለን። ያኔ ከሀገራችን ስንወጣ ያልተሳልነው ታቦት ያልተሳልነው መስጊድ የለም። በቃ ይሄ ነገር እንዲስተካከልልን ወደ ስደት መተን ሰርተን ቤተሰቦቻችንን ራሳችንን ልንቀይር እንፈልጋለን ማለት ነው። ከዛ ስንመጣ ልክ እዚህ መተን ይሁን ሁሉ ነገር ሲስተካከልልን እመቤቴን ነው የምላችሁ ያ ሁሉ ነገር ይጠፋል። ያ ሁሉ ነገር ይቀራል። እና በተለይ ደግሞ ይሄ እንደዚህ አይነት ነገር ደግሞ በተለይ ሰው ካለ ስላችሁ በተለይ ሌላ ሰራተኛ ካለ ያንን ራሱ አሪፍ እየሰራ ያለውን ሰው እንትን እንላለን። ያንን ራሱ አንደኛ እንዲጨቃጨቅ እናደርገዋለን ወይ ደግሞ እውነት ፉክክር እንጀምራለን። ያንን እኮ ረስተነው እኮ ነው ያኛውን ትላንትና ስንሳል የነበረውን ረስተነው ማለት ነው። እኔ በነገራችን ላይ የትም መሄድ አይጠበቅብኝም ያው ራሴ ላይ ስለደረሰብኝ ነው። እና እግዚአብሔር ይመስገን አሳልፈዋለሁ። አልፏል። በጣም ፈታኝ ነበር እግዚአብሔር ሆነን ለመናገር ማለት ነው። ያው አሁን ግን እግዚአብሔር የተመሰገነ ይሁን ሁሉም ነገር አልፏል። ስላለፈ እናወራዋለን። ግን በጣም ያልፋሉ የማይባሉ ቀናቶች በጣም አሳልፍ ያለውኝና ክብሩ ይስፋ። እውነት ሆነን ለመናገር የድንግል ማርያም ልጅ ክብሩ ይስፋ። ዛሬ እዚህ ላይ ቆሜ እንዳወራ ያደረገኝ እሱ ነው። እና በጣም እንጃ እኛ ኢትዮጵያውያን ለምንድን ነው የምንመቀኛኘው? እመቤቴ ለምን ግን? ኧረ በስመ አብ ወልድ። በዚህ ልክ አልጠበኩም ነበር። እኔ በነገራችን ላይ ማለት ነው ቤሩት ስሰራ ለ4 ዓመት ሰርቻለሁ ቤሩት እና ከሌላ ዜጋ ጋር ነበር የምሰራው። እውነት ለመናገር በፍቅር ነበር ስንሰራ የነበረው። ግን ኢትዮጵያውያን ይናፍቁኝ ነበረ እና እንደው መች ነው እዛ ደስ የሚል ስሜት ስለነበረው ከሌላ ዜጋ ጋር መደጋስካር እና ባንግላዴሽ ነበሩ እዛ አብሬያቸው የምሰራው እና ደስ ይል ነበረ። እኔም እዛ እነሱ ጋር ሲሄድ እነሱ እኔ ጋር ሲመጡ ወይኔ ክብራችን ወይኔ መከባበር። በዛ ላይ ቤሩት የማንንም ሰራተኛ ማንም አይናገርም እና ደስ ሲል ነበረ። እውነት ምን እንደሚናፍቀኝ ታውቃላችሁ? እዛ እያለሁ የሀገሬ ሰው ይናፍቀኝ ነበር። ምን ነው እነሱ የሀገሬ ኢትዮጵያውያን በሆኑ ነበረ። እውነት ለመናገር ማርያም ከኢትዮጵያውያን ጋር መስራት በጣም ከባድ ነው እናንተ እና ወዶች እየመጣሁኝ ተጠርቼ ነበር። አሁን 6 ሰዓት ከምናምን ነው በቃ አንተታው ተጠርቼ ነበረ መጣሁኝ እላችኋለሁ። ምን እያልኳችሁ ነበረ? እና
ሰው በጣም ይናፍቀኝ ነበረ ውዶቼ፣ ማርያምን በቃ ኢትዮጵያውያን ከኔ ጋር ቢሰሩ ከኔ ጋር ቢሆኑ ምናምን ነገር ነበረ። እውነት እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው። እዚህ ከመጣሁና ካየሁት በኋላ የአበሻ ምንድን ነው የሚባለው? አንጀቴ ቆርጣለ ሰውዬው። እመቤቴ ነው የምላችሁ። በቃ ወጣልኝ። እናንተ ሰው እንደዚህ ከባድ ነው? ኦማይ ጋር ሰው እንደዚህ ከባድ ነው? እውነት ለመናገር ማለት ነው። እግዚአብሔር ምስክሬ ነው። በቃ ጠዋት ተነሳችሁ እንዴት ነው በቃ መጥፎ ጎረቤት ኢትዮጵያ እያላችሁ መጥፎ ጎረቤት እንዴት ነው በቃ መቀመጫ መቆሚያ እንትን እኔ ለምን እንደዚህ እንደምንሆን አይገባኝም። የምንሰራው እኛ፣ የሚከፍሉን እነሱ። ለምን እንደምንመቀኛኝ እርስ በርሳችን ማርያምን አይገባኝም። ኪዳነ ምሕረትን በቃ ያልተባለ ያልተወራ ያልተሰራ ጉድ አልነበረም። ግን እግዚአብሔር ይመስገን አንደኛ እኔ ሰዎቹ በጸባይም እነሱ ወስደው ቢያቃጥሩ ቢያወሩ ምንም ቢባሉ ማለት ነው ስራዬን ስለሚወዱት ሰዎቹ ምንም ደንታ የለኝም። እኔ እሰራለሁ። ሲጀመር እኔ በቃ ሀቅ ብቻ ነው የምፈልገው። እሰራለሁ። ያጠፋሁት ነገር ካለ ማንም መቶ መጠየቅ ይችላል። ያጠፋሁት ሰው አያጠፋም አይባልም። ያጠፋል። ያጠፋሁትን ነገር መጠየቅ ይችላሉ። አውቄ አላጠፋም መቼም። ይቅርታ መጠየቅ ካለብኝ ይቅርታ መጠየቅ እና አልታይም እንዴ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ከሌለብኝም ደግሞ እኔ ሀቅ ከሌለብኝም ደግሞ እውነቱን እናገራለሁ። እግዚአብሔር ይመስገን። ግን በጣም ከባድ ነው። በተለይ ደግሞ ቋንቋ ባችሉ ወይኔ መድኃኔዓለም እንዴት እንደሚከብድ እመቤቴን ነው የምላችሁ። ውይ በስመ አብ እናንተ እኔ 2 ዓመት ሙሉ ብቻ አለፈ። እግዚአብሔር የተመሰገነ ይሁን አለፈ ሁሉም ነገር እና ባካችሁን አሁን ይሄንን ወሬ ማውራት ፈልጌ ሳይሆን እንደው ከዛ ገና ስትመጡ ከሀገራችሁ ስትመጡ አንደኛ ለስራ ብላችሁ ሰነፍ አትሁኑ። ስራ አትጥሩ። እግዚአብሔርን ሰነፍ አትሁኑ። አሁን በምንድን ነበር የምንጣለው? አንዳንድ ጊዜ እኔ ሰራና በቃ ድክም ሲለኝ ነው የማውቀው። ታውቃላችሁ እኔ እንደዚህ ያኔ ራስን ላለማካበር ሳይሆን ሰው ሁሉም ፍጥረቱ ይለያያል። የሆነ ስራ ሰራ አድርጌ መጨረስ ነው የምፈልገው። አንዳንድ ሰው ደግሞ ቀስ እያለ እዛ ላይ እያዘገመ ቀን ሙሉ እዛ ስራ ላይ መስራት መዋል ይፈልጋል። ምንም አልተጣጣምንም፣ ምንም እንትን አላለም። እኔ ከነሱ የበለጠ ጉልበት ኖሮኝ ሳይሆን ግን የሆነ ስራ ፍጥን አድርጌ ሰርቼ ጽድት የሆነ እንዴት ነው ስራዬም ጽድት አድርጌ የምሰራውን ስራ በስነ ስርዓቱ ሰርቼ እንትን ማለት ነው የምፈልገው ነው። ግን ምን ሆነ መሰላችሁ? እንደዛ ሰራግ ሙሉ ስራውን እኔ ሆንኩኝ የምሰራው። ሙሉ ስራውን በአጠቃላይ እግዚአብሔር ምስክሬ ነው። በአጠቃላይ ማለት ነው ሙሉ ስራው እኔ ላይ ሆነ። ያንንም እኔ ነኝ። ከዛ ደግሞ እኔ ምን አባቱ ብዬ ከተውኩ ደግሞ ኧረ በመድኃኒዓለም ግን ከባድ ነው። እና አንዳንድ ጊዜ ደግሞ አስተዳደግም እንትን ይላል። እኔ ምንም ይሁን ምንም እውነት ራሴን ላለማካበር ሳይሆን ሰው ተፈጥሮ አለ። አንዳንድ ሰው በቃ ተፈጥሮ የሚያስገድደው ሰው አለ። እኔ እንደዚህ አይነት ሰው ነኝ። ይሄ ምን አባቱ ብሎ ዝም ብዬ አልፍ የሚሄድ ሰው አይደለሁም። በቃ ያንንም ሳይዛም ጉንብስ፣ ያንንም ሳይዛም ጉንብስ። ሌላው ግን እናንተ ደንታ የለውም። እመቤቴ ምንም አይነት ደንታ የለንም አንዳንዶቻችን እውነት። እና መግቢያ ላይ እንዳልኩት በስለት ወተን ያልኳችሁ ነገር እኔ ያኔ እዚህ እንዴት እንዳየሁኝ ልነግራችሁ አልችልም። እግዚአብሔርም እኔ አወጣጤን ስለማውቀው እዚህ ምንም ወደኋላ እንትን ማለትም አልፈልግም። የማወራው ጠፋብኝ እግዚአብሔርም። እና ለማንኛውም እናንተ ስትመጡ መጀመሪያ ራሳችሁን አሳምናችሁ እሰራለሁ ብላችሁ ሰውም ላይ የሰውም ሀቅ ሳትበሉ የሰውን ሀቅ ለምሳሌ የሰው ሀቅ እኮ ገንዘብ ብቻ አይደለም። እውነት
ገንዘብ ብቻ አይደለም የሆነ ሀቅ እናንተ አሁን ለምሳሌ እኔ እየሰራው እናንተ ቁጭ ብላችሁ ብር የምትቀበሉ ከሆነ ያ የሰው ላብ እየበላችሁ ነው፣ የሰው ሀቅ እየበላችሁ ነው፣ እግዚአብሔር በሚያውቀው ማለት ነው። ስለዚህ ህሊናችሁ የማይፈቀደው ነገር አታርጉ። እኔ በህይወቴ ማለት ነው እዚህ ዱባይ ከመጣሁ በኋላ ምንም አይነት ነገር እኔ መጀመሪያ ማለት ነው ላለመጸጸት ቀድሜ እጠነቀቃለሁ። ያንን የሆነ ነገር አድርጌ መጀመሪያም ስለማውቀው የሆነ ጊዜ በቃ የሆነ ጥፋት እያጠፋው እጸጸታለሁ። ገባችኋል? ጸጸት በጣም መጥፎ ነው በነገራችን ላይ እና ለምንድን ነው አልፎ ሳስበው ማለት ነው ለምንድን ነው እንደዛ የማደርገው? ለምንድን ነው መጀመሪያ እኔ ያልተጎዳሁት ብዬ ራሴን ጠይቅ ነበር በነገራችን ላይ ማለት ነው። ግን እና መጀመሪያ እኔ ራሴን ነው የምቀጣው፣ መጀመሪያ ራሴን ነው ያኔ የምጎዳው ማለት ነው። መጀመሪያ ጉዱስ ማለት አይደለም ራስ መጉዳት ማለት እንዴት ነው? የሰው ጸጸት እንዳይዛችሁ ራሳችሁ መጀመሪያ አታጥፉ። ሳታውቁ እሱ ኦኬ ችግር የለውም ማንም ፍጹም አይደለም። እና መጀመሪያ እናንተ ማንም ትክክል አይሆንም በነገራችን ላይ ማለት ነው። ግን ሳታውቁ ሊጠፋባችሁ ይችላል። ነገር ግን ሆን ብላችሁ አታርጉ። ምክንያቱም ለእናንተ ነው ጸጸቱ። እኔ አሁን እግዚአብሔር ይመስገን በጣም ብዙ ፈተና ፈትነውኛሉ። በጣም ብዙ ነገር አልፏል። በጣም ማርያምን ይሄ ነው ከምላችሁ በላይ እንደዚህ ዝም ብዬ ሳወራችሁ መቤቴ በቃ ያሳለፍኩት ነገር እኔ እንጃ። እና ግን በጣም እጠነቀቅ ነበር እኔ ሰውን ላለመጉዳት ማለት ነው። ግን ሰውንም አልጎዳሁም እግዚአብሔር ይመስገን። ያው ሁሉም አለፈ። ነገር ግን እነሱ ሲነኩኝ አልለቅም ነበረ። ደስ የሚለው ነገር ማለት ነው እነሱ ከነኩኝ አልለቅም። እና እንደዛ ነው እላችኋለሁ ውዶችዬ። ከቻላችሁ እዚህ ለመቀየር እስከመጣን ድረስ ብንሰራ ብንቀየር ለማለት ነው። እና ውዶቼ በጣም ነው የማመሰግነው። ሰብስክራይብ እያደረጋችሁኝ ውዶችዬ። መልካም ሌሊት እላችኋለሁ፣ ወይም ደግሞ መልካም ጊዜ ውዶቼ።